ምን ለመሆን ነው ፍቅር አሮጊት ለሆድ ሲሆን እኔ ከሊጡ ጋር አልጫወትም ሲጎምጠው ማንዴ ጉመጠረ አልহামዱሊላህ ምስጋና ላንተ ይሁን ያ መውላ ለምንድነው አብዲን ማልጠራ ፍቅር አብዲ አንተን እኮ ነው ና እስቲ ወላ ምንድነው ና ምን ፈልገሽ ነው ና እስቲ እነን ቁርስ እየሰራውኝ ነውና ይሄንን ጨምርበት እዛ ጋር ድስቱ እየተቃጠለብኝ ነው ምን ነው ይሄንን ቁርስ ልሰራ ነው ጨምርበት ልጡን እንደዚህ በእጅ ቁርስ አልደረሰም እንዴ አዎ አልደረሰም በእጅ እኮ አይደለም የምትነካው ና ባላ አረ ነኝ እንዴ አላቅም እኔ ሲጀመር አላቅም ምን ነው ማታቀው እንዴ አረ ጨምርበት ዘይቱን ምን ነው የሚጨምርበት በማንካ እየቆረጥ ያንን ልጨምርበት ያማታል እንዴ አረ ተይኝ አንተ እኮ ቀልዳ ያልኩ ምን አለበት ብታግዘኝ ምን ነው የሚያግዝሽ ያለ እንደ እየሰራው ያለው እና እኔ ከልጡ ጋር እንድጫወት ነው የምትፈልጊው ምን ችግር አለው ብጨምርበት አረ ነው ተይኝ ምንድነው ሌላ የምትፈልጊው ነገር ውጪ የሚገዛ ነገር አረ ይሄንን ጨምርልኝ ምን ችግር አለው እኔ እዛ ጋር ድስቱ ያረረ ነው እሱን ጨምር ቆይ ከመቼ ጀምሮ ነው ከልጡ ጋር ስታገል ያየሽኝ ቆይ ምን ችግር አለው ባለ አይደል እንዴ ብታግዘኝ ምንድነው ችግሩ ልጥ ምን ችግር አለው ልጥ ብትይዝ ምን ችግር አለው እየበላ አይደል እንዴ ሲደርስ ትቀልዳለች እንዴ አሁን ምንድነው የምትፈልገሽ ነው የህፃን ጨዋታውን ተይው እኔ ማውራውን ትቶ ሌላ ነው እኔ ሌላ ምን ይጫወታለሁ ሲጀመር የጫወታ ጊዜ እኔ ሲጀመር እንዴት እንደምሰራ አላውቅም አለማው ይሄ ምንም አይነት ዕውቀት አይጠይቅም ይሄው በማንኪያ እንደዚህ ታውጣለህ ከዛ ተጨምርበታለህ ቆይ ምን አይነት ንቀት ነው ምን አይነት ንቀት ነው ይቀልዳል እንዴ በእናትህ ምን አይነት የምን ንቀት ነው አግዘኝ ማለት ነው ከዚህ በላይ ንቀት አለ እንዴ ከሊጡ ጋር ተጨማለቅ ይያልሽኝ እኮ ነው አንተው ነገር እንዴ ቢያንስ እስቲ አማስለው እንዳይቃጠል አንዱ ጎን እንዴ ምኑ ነው የሚያማስለው እኔ እንሳረግ ሰው ቢመጣስ እና ቢመጣ ምን ችግር ትንሽ እንትን ክብር የሚባል ነገር ያለሽም ምንድነው ቆይ ችግሩ ምንድነው ያጠፋው አረ ተይኝ እንዴ ቆይ ምን ፈልገሽ ነው አሁን ሌላ የምትፈልጊው ነገር እኔ ማድረግ የምችለው አረ እኔ ሌላ ምንም አይደለም ይሄው እዚህ ጋር እየሰራውኝ ነው አግዘኝ ቁርስ ቶሎ እንዲደርስ እንተጋገዝ ነው ያልኩት ምን አለበት ብታውቅ ዛሬ ባሰ መጣ እንዴ ቆይ ምንድነው ችግሩ ምንድነው ያውቀው ምን ሆነሻል ደህና ነሽ ግን እና ከዚህ ከዛ እየተራራኩ እንዴ ላሙን አይቶ ነው እኔ ለእናንተ ቁርስ ቶሎ እንድደርስ ወዳው ይላል ቁርስ ቶሎ አድርሺው ውጪ ተገዝቶ የሚመጣ ነገር ካለ እጄ ልግዛ ምን ፈልግሽ ነው ያለቀ ነገር አለ ታማስልልኝ እኔ ካንተ ያለቀ ነገር አለ ከቤት ያለቀ ነገር አለ እኔ ስለሱ አላወራውም በቃ ሌላ ምንድነው ታዲያ ሊዳ እንዴ አማስለው ጨምርበት ምንድነው ችግሩ እኔ አላማስልም አላቅም እንዴ ሲጀመር እኔ ከሊጡ ጋር አልጫወትም እንዴ ከሊጡ ጋር ተጨማለቅ የወንድ እኮ ነው እና ወንድ ብትል ምንድነው ችግሩ ወንድ ምግብ አይበላም ያለ ምግብ አይሰራም ያለ ማን ነው ወይ አንቺ ክብር የሚባል ነገር የለም እኔ በጣም ነው ማከብር እንዴ እንዴት ነው ማላከብር ያከበርሽኝ እኮ ያከበርሽኝ ነው በደንብ ያከበርሽኝ እኮ ቆይ ባለ ያግዘኝ ማለቴን አጠፋ እንዴ ቆይ የኔ ስራ ያሉን ነገር እንዴት አድርጌ ነው ያግዝሽ አላቅም ሲጀመር ሁለተኛ ሲቀጥል ደግሞ ይሄን ከሊጡ ጋር ተጨማለቅ ያልሽኝ እኮ ነው የኔ ስራ ያሉን ነገር እንዴት ሰራሉ ነገር አይደለም ምንም የምታጨማልቀው ነገር የለም ቆይ ምንድነው የሆንከው ነገር አለ እንዴ ይሄንን አግዘኝ እዛ ጋር ድስቱ እሺ ድስቱን አማስልልኝ ቢያንስ እንዴ ሰውየው ምን ሆነዋል ዛሬ ደግሞ ቆይ አንቺ እንደበፊቱ የሚገዛ ነገር ያለሽም እንዴ ኦፍ አረ እኔ ለምን እቺ መስራት አቅቶሽ ነው እኔ የምጠይቂኝ አቅቶኝ አይደለም እዚህ ጋር ይሄንን ስሰራ እዛ ጋር ያኛው ይቃጠልብኛል ያኛው ሳማስል ይሄ ያርብኛል ይው ስራ አንቺ በአንድ አሰሪም እንዴ ምንድነው ምን አለበት አንድ ጊዜ ቢሰራ ምን አለበት ብታግዘኝ ምንም እኮ እየሰራ አይደለም ምን አለበት አሁን ከውጭ የሚገዛ ነገር ማመጣልሽ ነገር ካለ ሌላ ነገር ንገሪ ከዚህ እኔ ካልጡ ጋር አልጨማለቅ በቃ እኔ አልጨማለቅ ወንድ እኮ ነው ቆይ ችግሩ ምንድነው ክብር የሚባል ነገር አለ ወንድ ብትሆን ምንድነው ችግሩ ልጅቷ ምን ሆናለች አሁን ይኸውልሽ ቁርስ ከደረሰ ሌላ የምትፈልጊው ነገር ካለ ልሂድ አብዲ እኔ ይሄን ካንተ አልጠብቅም
እኔ ይሄንን ካንተ አልጠብቅም ባይሆን እስቲ ይቃጣሉ እስቲ አሁን ተቃጥሏል እኔ እዚህ ጋር እንዴ ምን አይነት ህሊና ነው ያለ ግን እንዴ እኔ ስሯሯጡ ከምንም ሼማ ይዘም እንዴ ሌላው ቀላል ነው ትንሽ እንኳን እንደሰው አታስበ ወንድ ክችን አይገባም ወንድ ልጥ አይነካም ወንድ ድስት አይነካም ብሎ ይፈራል ሰው ቢመጣ እኔ ከሊጡ ጋር ሲጨማለቅ ሰው መጥቶ ቢያይኝስ እንዴ ስትበላ ሰው ቢመጣ ምንድነው እንደ ሴት ኩሽና ውስጥ ይሄዳል እንደ እንዲሉኝ እንዴ ቆንቺ ሴት ነሽ እየሰራሽ ነው እኔ ምን እዚህ ውስጥ አግብቶኝ ቆይ ለሰው ነው የምትኖረው ማይኔ አይ እኔ ለሰው ማለት ለራሴ ነው እንዴ ሰው ቢመጣ ሳለኝ እኮ ለራሴ ሰው ቢመጣ እኮ ለራሴ ኖራለሁ አንቺ ምን ብታስቢ ነው እንደዚህ አይነት ቆይኔ የኔ ክብር ሲነካ አንቺ ደስ ይላል ለይቶልሃል እኔማ ቀን እንደዚህ አይደለም ዛሬ ከየት እንዳመጣው አንተ ነው የምታውቀው እንዴት ብታስብ እንዴት እንዳሰብ እንዴት እንዳቀነባበርክ ያላቀልህ አንቺ ራስሽ ከየት አምጥተሽ ነው ምን እዚህ በፊት እንደዚህ አይነት ነገር ጠይቀሽኝ አታውቂ አይደለም አግዘኝ አጠፋው አግዘኝ ማለት አጠፋው አዎ እንዴ ማገዝ እኮ አግዝሻለሁ አልኩኝ ሌላ ነገር ከሆነ እኔ ኩሽና ውስጥ ምን ሰራለሁ ምን አረጋለሁ ኩሽና ውስጥ ያንቺ ስራ ነው ስራሽ ውስጥ ምን ያገባኝ ቆይ ምንድነው ችግሩ ችግሩማ የኔ ስራ ያልሆነ ነገር መጥተ ከልጡ ጋር ተጀባለቅ ስትይኝ ነው ሲጀመር የሆነ ነገር ተቀያይሮብኛል በደና ነው በጤናክ ነው ያለው እንዴ እኔ ደና ሰው መስለኸኝ ነው እዚህ አግዘኝ ብዬ ጠራው ሌላ ነገር እንድታጠነጥን አይደለም ምንድነው ብታውቅ በቃ ክብር የሚባል ነገር ጠፋ አይደል አውዙ ቢላሂ ሚነ ሸይጣን ረጂም ኧረ ተው ይባድር እንዴ ሰው እንዴት ነው የሚያስበው አሁን የምትፈልጊው ነገር ካለ ንገሪኝ እኔ የምፈልገው ይሄንን አግዘኝ ነው አላግዝሽም እኔ ከሊጡ ጋር አልጨማለሁ ምንድነው ችግር ና ያዘው ለምን ማትጨማለቁ ማናንተ ምን ችግር አለው አልፈልግም ምን ወንድነትህን እኮ አይቀይርም ለጡን ስትነካ ትቀላለች እንዴ ምንድነው ምን ይቀንሳል አሁን እሱ ንገረኝ እንዲ ይሄንን ልጥ እንደዚህ እኔ ራሴ በእጃል ነከው እንኳን አንተ ወንዱ እኔ ራሴ እንዲ ያረኩ ነው ምክንያቱም ሰዓቴን ለመጠቀም ብዬ እንዲ ያረኩ ነው በቀላል መንገድ ይሄንን ብታረግ ምን ችግር አለ አንቺማ እኔን ለማዋረድ ወጥረሽ እንትን ብለሻል እሺ ያለና ማስለ ባይሆን ስቶቱን አጥፋልኝ እዛ ማንቆርቆሪያው ላይ እሱንም አልነካምበት እንዴ ወይ አንቺ ሌላ ስራ የለሽ ለኔ የሚሆን ስራ የለሽ እኔ ለጊዜው እየሰራው ያለው ይሄንን ነው ምን አለበት ቆመ ከምትጨቀጨቅ ብታግዘኝ አንዱን ብታረግልኝ ምንድነው ችግር እስቲ አምጪ ጉድ እኮ ነው ፎቶን ላይ ያለ አይ ይው አየሽ አውቀሽ እኮ ነው እኔን ለማቃጠል ለማዋረድ አየሽ ሰውዬ ምን ይሆንክ ነው ይሄ እንዴት እንዳቃጠለኝ ኦሆ ና ምኑ ና ምን ማላረግም ና ቆይ ና ምን ለመሆን ነው ፍቅር ና ይሄንን አንሳና እዛ ጋር አስቀምጠው እሺ ቢያንስ አስቀምጠው እዛ ጋር ያዘውና እዚህ ጋር አስቀምጠው እንዳይገነፍል ልታቃጥኝ ነው እንዴ እንዳይገነፍል ነገርኩ ዛሬ እቺ ሴት ምን ፈልጋለሁ ዛሬ ቆይ ክብር ለነካ ምን አንቺ ምን ታገኛለሽ ምን ታገኙ ነገር አለ ቻለኝ እንደምበለው ወይስ እንዴት አስቦ ነው ምን ችግር አለው ሻይ እኮ ነው እዛ እንዳይገነፍል የማንጎርጎሬ እንዴት ሰው እንዴት ነው የሚያስበው አራንቺ ሴት አታቃጥኝ እንዴ ጮጓራ ይተቃጥሎ አሁን ሰውነቴም ልታቃጥኝ ነው እንዴ ምንድነው የኔ ያለ አጥፋስቶሁ ምንድነው የኔ ያለ ራስን ሰማይ ያወጣው እኮ ቆይ እኔ እኮ ወንድነትህን ይቀይራል እዚህ ጋር ይሄንን ብታገዘኝ እዛ ጋር ያንን ብታገዘኝ ወንድነትህን ይቀይራል ክብሬ ይወርድ እንዴት ሆኖ ነው ክብሬ የሚወርደው እንዴት አይወርድም ወንድ እኮ ነኝ ኩሽና ውስጥ ቆሜ ካንቺ ጋር መለፍለፍ ቀርቶ አሁን እንደገና ከሊጡ ጋር ተጨማለቅ ይያልሽ እንዴት እንደሚያቃጥለኝ ነገር እንዴ ቆይ መኖሬ ላንቺ ጥሩ አይደለም ምን አለበት ቢኖርበት እንዴ ተቃጥዬ ሰውነቴ እንዲቀየር ነው የምትፈልጊው ወይስ ክብሬ እንዲወርድ ነው የምትፈልጊው እኔ ያውልሽ ለክብሬ የሚጨነቅ ሰው ነኝ እንዴ ትቀልጃለች እንዴ ሌላ የሚፈልጉ ነገር አለ እኔ ስለ ክብርም ሆነ ስለ ቃጠሎ ምንም ይሄው እኔም ሰው ነኝ እየሰራው ነው ያኛውም ሆነ ይሄኛው ምንም ስራሽ ነው ነገር በጥንቃቄ መስራት ነው ክብርን የሚነካ እቺን ቅንጣት አልተናገርኩም አላደር ምንም ያልኩ ነገር የለም ስራሽ ነው አግዘኝ ባሌ ስራሽ ነው ስራ አግዘኝ ለጊዜው ስራ እየሰራ ስለሆነ እርዳኝ ማለት ጥፋት ሆኖ ነው ክብሬን አወረድሽ ክብሬን ፈልጋለሁ ያልከኝ
ይሄ ነው በቃ ይሄ ነው ክብርን ስራ መስራት ክብርን ያወርዳል ስንት ሰው ነው ውጪ ላይ ሰርቶ እየሸጠ ያለው ስንት ባወራ ነው ካለ ሚስት ልጆቹን አብስሎ እያሳደገ ያለው ምን ቤት ናንተ ይሄንን ስላገስከኝ አንተ ክብር የሚወርደው እንዴ ራስን በመልኩ አይተህ ነው ማን ነው ወንድ ክችን ሲገባ ክብሩ ይቀንሳል ብሎ ያስተማረ እንዴ አይነት አባባል እኔ ከናካንተ መስማቴ ነው ይሄ ደግሞ ኋላ ቀር አስተሳሰብ ነው የትኛውም ስራ ጾታን አይመርጥም አይገርም ይፈለከው ማለት ይችላል ነገ ልጆችንም እንደዛ አሳድጓቸው እሺ ሄዶ እነሱ ምስታቸውን እንደዛ ይላሉ እኔ ብታስብ ነው ምን ችግር አለው ብታግዘኝ አሁን እኔ ይሄኛው እዚህ ጋር ከሚጠፋብኝ ወይ ያኛው ከሚጠፋብኝ ከሁለት አንዱን ተቀበለኝ ማንቆርቆሪያውን አውርድ ሲል ልታቃጥኝ ይላል ምን እኔ ምስተኝ እንዲጠራት ነኝ እንዴ ሰው እንዴት ነው የሚያስበው ጉድ እኮ ነው ከይሩ ማሰብቶ ወደ ሸር ይገለብጣል እኔ ቶሎ ተጋግዘን እንጨርሰውና ቁርሳችንን በልተን ወደ ስራ ወደ ሌላ ስራ እንሂድ ነው አንተ የምትለው ክብር ምኑ ነው የሚነካው ምኑ ነው አንተን ክብር የሚነካው እንዲ ማረጉ ነው ክብርን የሚነካው ወይስ ይሄን በእጅ እኮ ሊጥ ይነካል ምን አለበት ብትነካ በእጅ ምን ችግር አለ ምን ነው በእጅ የሚነካው እንዴ ስራዬ ያልሆነ ነገር ውስጥ ገብቼ ጣልቃ ገብቼ እንዴ ያለሞያዬ አሁን ነው ሙያ ያመጣው ሲጀመር ይሄንን ማማሰልና ለጦን ዘውጥ መክተት ምንም አይነት ሙያ አይጠይቅም አይገርምም ምንም አይነት ሙያ አይጠይቅም እንዴ ከየት እንዳመጣው ማን እንዳስተማረ ደግሞ አንተ ነው የምታውቀው የሚያዋጣ ከሆነ ደግሞ እንዳትበላ ለሆድ ሲሆን መጀመሪያ ይሄ ልጨምርበት አብስለውና ከዛ በኋላ ትበላታለህ ስትበላ ክብር አይወርድም ስትበላ ያንተ ክብር አይወርድም እኔ ሰርቼ መጣሁትን ሲበይ ክብር ሻውድ ብዬ ሐላቃ አግሽን ካልከሰየው እሺ ብዬ በደስታ ነው አንተን ማግዝ አሁን እኔ የማልችለው አንተ መስራው የማልችለው አዋጭዳለሁ አግዝሃለሁ በደስታ ደስ ብሎኝ የማላቆን እንኳን ለመማር ጥረት አረጋለሁ ክብሬን ያወርዳል ሰው ቢመጣ እኔ ለሰው አልኖርም ሲጀመር እንዴ አይነት አባባልን አስተካክል ደግሞ እንዴ አይነት ባላማስለው እንዴ ትንሽ እንኳን አይደብረውም እንዴ ሱብሃንአላህ ከደረሰ ከላውላ ያንሳና ይምጠጥ ዘይቱ ያቃጥላል ደግሞ ይሄ አንቺ ያሟል እንዴ ሰውየው ምኑ ነው የሚያቃጥል እኔ ሰው አይደለም ቆይ ይምጠጥ መጀመሪያ እዚህ ላይ አርገው ማጥላያውን ያስቀምጥከው ለዛ አይደል ከመጠጠው ኋላ ታወርዳለህ ይሄን አስቀምጠው ለዛ እንዴ በእጄ ላንሳ ቆይ አልኩ ታገሰው የተወሰነ ደቂቃ አስቀምጥ አንቺ ቆልሽ እኔ ተቃጥሎ እንቁላል እንዳትሰብርብህ ምን ያጫቃጭ ሳይነገሩ እንደ ሰይጣን ሰፍሮ ይመጣው ያውልህ አንተ አሁን እናከው እሳት በእሳት ሆኖ ሰርቶ ነው አብስሎ የሚያበሉ እሺ ካንተ ክብር አንድችም ያህል ምንም የምትወርደው ወይ ደግሞ ወንድነትን የሚቀንስ ነገር የለም ይሄንን ስላገስከኝ እንደዛ ካሰብኩ ደግሞ ተሳስተሃል ጉድ ነው ይሁንሽ ነብራ ሰው ቁጭ ብሎ መብላት አይቻልም ለሆድ ሲሆንማ ቁጥሩ አንድ እኮ ነው ለሆድ ሲሆን አይ ስትበላ ለምን ክብሩ አልቀነሰም በየአደባባዩ የጉምት አይደለም እንደምትሄደው ለነገሩ ሰርቼ ነው ያመጣው አይደለ ሰርተን ያመጣው ጀግናው ክብር ያላለ አውርድማ ወይ ልክ በላንቺ ከሊጡ ጋር እየተጨወትኩ ልክ እንደ ህፃን ልክ እንደ ሴት እንደም በእጃንሳው እንበ ያለ አይደለ እንደዛ በእጃንሳው አረባክሽ በእጄ ላንሳልሽ ቆይ ምንድነው ያረከለው እንዲወርድ ነው አረኔን ሳቃጠልከኛው አራንቴ ውረድ እየቀለድክ ነው እየቀለድ አንቺ ነሽ እንጂ የሚቀልጁ ያላማው ያስገብተሽኝ ይኸው ደግሞ ይሄ አንቺን ይሰማሻል መሰለኝ ለውለታ ቆይና ከዛ መከራን ከሱ ጋር ትበላለህ እስቲ በእጃንሳ እንደው በእጃንሳ አይገርምሽ እናንተ አጠብና አንሳ ከዛ በኋላ ያንተ ክብር ስቀንስ አሊያም ደግሞ ስታፍር ታያለህ ታጠብ እስቲ እጅን ታጠብና ለካውስቲ ምን ችግር አለው እስቲ ሂድ ከዛ በኋላ ታያለህ ማንነት ሲቀየር ሴት ስትሆን ታያለህ እሺ ልጥነክታ ሴት ስትሆን ታያለህ በቃ ከዛ ሴት ካረገ ጉድ ፈላ
እኔ እዛ ጋር እየሰራው ስለሆነ ነው ማንኪያውን የተጠቀምኩት ብቻውን እሱን ብቻ መሰረከው ቢሆን በእጄ ራሱ ሰራዋለሁ ቆይ መጣው በቃ ናውሪ ነው መጣው ያው ለሶፍቱ እዛ ላይ የተወሰነ ሶፍት አለች እሷ ነው አይደል እንዴ አይነት ሰው ማለለካ ሱብሃንአላህ እሺ ይሄው ቁረጥ በእጅ እሺ አረ እዛ ጋር እንትኑ ጠፍቶብኛል ፕሊዝ ና ተመለስ ና የንጂሩ ና ተመለስ እንዴ አረ እንጂ ልጅ እንዴ ቶሎ በል ይሄው ልድስቱ እያረረ ነው ዝም ባይጂ ያዘው ወይኔ ያንቺ መቀለጃ ሊሆን በቃ ወይኔ በተቃጠልኩና በገላገለኝ እንደው ማውና አውናና አይገርምሽም አልሰራም አትበላትማ አትበላት ክብር ይቀንሳል አይደለ እንጂ ያንተ ክብር ይቀንሳል አይደለ አልበላት ማለት ይሄው ሳትጨምርበት ሄድክ ስለነካው ወንድ አይደለም ክችን አልገባም እንደዚህ አይነት ነገር ካንተ እኔ መስማትም ማሰብም አልፈልግም ይሄን ካንተ አልጠብቅም አሁን ይሄ ልጥቁ በእጅ ብትነካ ምንም ነገር አይሆንብም ትታጠባለህ ምን ሆነ አሁን ደግሞ እስቲ ያኛው ይሰል መልስ ይገይው መልሶ ይሄንጂ አሮጊት እኔ እንደዚህ አይነት ነገር አልሰማም ይሄንን አስተሳሰብን ሰው ካንተ ቢሰማ አንተ ምን ነው የምታስተምረው አንተ ሰርተ ስታሳየውም ስራውን ነው የሚማረው ካንተ መጥፎውንም ሆነ ጥሩውንም ስታስተምረው አንተ ያስተማርከው ነው ማንም የሚይዘው አሁን ወንዱ ልጅ ይሄንን ስታውራ እንዲ ስትለ ልጥው ስትነክ ክችኑን ስትነክ ባይ ነገሱም እንደዛቸው ነው የሚያረጋው እሺ በጣም ይቅርታ አልኩሽ አይደል ምንድነው ታዲያ ግፍል የምትይ ሁለተኛ ስትመለስበት እንዳለ ይኸውልሽ እኔ ከሰራውን ነገ አንቺ ወጥሽ ከኔ ጋር ውጪ ትሰራታለሽ ችግር የለውም ሰራዋለሁ ሲጀመርም ብዬ ማላቀም እንደዚህም ብዬ አላቀም ማን መጥፎ ለማድረግ ነው አቤት አንቺ ግን እንደዚህ መገነፈል ወይስ ኬት ነው ያመጣሽው አረ እኔ ገንፍዬ አላቀም የሚገነፈለው ቡና ወይ ነው ገንፍላ ሲጎምጣው ማንዴ ጎመጠረ በጣም ምርጥ እኮ ነው ደግሞ ሼፑ ራሱ እኮ ልዩ እኮ ነው ሲያምር እንዴ አሁን ያው በደስታ መብላት ትችላለህ አልሐምዱሊላህ ምስጋና ላንተ